ይህ የምትመለከቱት ተራሮች በቻይና ታይዘም ሃይማኖት መነሻና ማዕከል በመባል ይታወቃል። ከሺህ ዓመታት በፊት ጀምሮ መነኮሳትና የአካባቢ ነዋሪዎች ከዓለም ተገለው በሰላም ለማሰላሰልና መንፈሳዊ ሕይወት ለመምራት ወደ እነዚህ ከፍታ ያላቸው ገደሎች ይወጡ ነበር። ቀስ በቀስ በዚህ አካባቢ መኖሪያ ያደርጋሉ። የአካባቢ ኑሮና ፈተና አብረን እንመልከት። በባህላዊ መንገድ የሚኖሩ የአካባቢ ሰዎችና ሸክሞችን የሚሸከሙ ሰራተኞች፣ ተማሪዎች ወደ ትምህርት ቤት መሄድና መምጣት፣ ልጆችን ማውጣትና ማውረድ፣ ሸቀጦችን እህልና የግንባታ ዕቃዎችን በእንጨት በትከሻቸው አዝለው በእነዚህ ጠባብና አስፈሪ ድንጋይ ደረጃዎች ላይ ይጓዛሉ። ይህ እንግዲህ ለአንድ ጊዜ ወይም ለመዝናናት አይደለም፣ ዕለት ተዕለት የሚከወን ኑሮ ነው። ይህ ሥራ የአካል ብቃት ብቻ ሳይሆን እጅግ ከፍተኛ የሆነ ድፍረትና የአእምሮ ጽናት የሚጠይቅ የዕለት ተዕለት ኑሮ ትግል መንገድ ነው። ቪዲዮውን እስከ መጨረሻው ድረስ አብረን እንመልከት።10年间一梦中。